በስኬት ህይወታችሁ ደስተኛ ካልሆናችሁ እነዚህ ሁለት ነገሮች እስካሁን ስላልተገበራችሁ ሊሆን ይችላል። ሰላም ጤና ይስጥልኝ ቤተሰቦቼ። ዛሬ በስደት ላይ ሆነን ህይወታችንንና ማንነታችንን ለመቀየር ልናደርጋቸው ስለሚገቡ ሁለት መሰረታዊ ነጥቦች እናወራለን። እነዚህ ሁለት ነገሮችን ከተገበርናቸው ስደትን ወደ ስኬት መቀየር እንችላለን። የመጀመሪያውና አንደኛው ነጥብ ራስን ማስተማርና አመለካከትን መለወጥ። በዙሪያችን ያሉ ነገሮች ከመቀየራችን በፊት በውስጣችን ያለውን አመለካከት መቀየር አለብን። ስደት ላይ ስንሆን ጊዜያችንን እንዴት ነው የምናሳልፈው? ራሳችንን በማስተማር ወይስ በባዶ ጭንቀት? ራስን መቆጣጠር ትልቅ ነጥብ ነው። ማህበራዊ ሚዲያ ላይ የምናየው ነገር ሁሉ እኛን አይወክልም። እኛ የራሳችን ጉዞ መጀመርና ራሳችንን በእውቀት ማሳደግ አለብን። ይህም ማለት ደግሞ ስራ የላችሁም፣ እረፍት ናችሁ፣ በጣም ሰፊ ጊዜ ያላችሁ ማለት አይደለም። ግን ባለችን አቅም፣ ባለችን ሰዓት፣ ባለችን ደቂቃ የምናሳልፋቸው የምናያቸው ነገሮች ምንድን ናቸው? የምንማርበት ነገ ለነገ ህይወታችን የሆነ መሰረት የሚጥልልን ነገር ነው ወይስ ደግሞ የሰው ህይወት ስናራገብ የሰው መዝናኛዎች የሰው ቀልዶች ስናይ ነው የምናሳልፈው? ይህንን በደንብ ራሳችንን መፈተሽ ይኖርብናል። ወደ ሁለተኛው ሀሳብ ስንሄድ ራስን መውቀስ ማቆምና በራስ መተማመን ማዳበር አለብን። ለምን አልተሳካልኝም ብሎ ራስን ከመውቀስ ወጥቶ ምን ማድረግ አለብኝ ወደሚለው መሸጋገር ግድ ነው። ብዙ ጊዜ ስህተቶችን ስንሰራ ራሳችንን በመውቀስ ጊዜያችንን እናባክናለን። ነገር ግን መረዳት ያለብን ያለፈው አልፏል። ማንም መጥቶ የኛን ችግር አይፈታልንም። ከትላንት ስህተታችን ተምረን ዛሬ አዲስ ጉልበት አግኝተን መነሳት አለብን። ራሳችንን ካልረዳን ማንም ሊረዳን አይችልም። ማንም ከኛ ጎን ሊቆምም ደግሞ ሊደግፈን አይችልም። ይሄ ደግሞ ግልጽ ነው። ይህንን ሀሳቤን ያጠቃልልልኝ ዘንድ እንዲህ ልበላችሁ። ስደት ለውጥ እንዲያመጣ ካስፈለገ አመለካከታችንን እናስተካክል፣ ራሳችንን በእውቀት እንገነባ፣ እንዲሁም ራስን ከመውቀስ ወጥተን በቆራጥነት እርምጃ እንውሰድ። እንግዲህ ሀሳቤን እንደዚህ አድርጌ አቅርቤዋለሁ። ከተመቻችሁና ሀሪፍ ሀሳብ ነው ብላችሁ ካሰባችሁ እናንተም ደግሞ አለኝ ይሄን ሀሳብ ቢጨመርበት ብላችሁ የምትሉ ካለ ኮሜንት ላይ አጋሩኝ፣ እሱንም አነበዋለሁኝ። በሚቀጥለው ቪዲዮ ደግሞ እስከምንገናኝ ሰብስክራይብ በማድረግ የዚህ ቤተሰብ አባል በመሆን ሁላችሁንም በአክብሮትና በትህትና ጠይቃለሁ። በሚቀጥለው ቪዲዮ እስከምንገናኝ ደህና ሁኑልኝ። እወዳችኋለሁ።